በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፈጣሪ ዓለማት የቅድስት ሥላሴ ልጆች የሰዓሊተ ምሕረት የምዕራገ ጸሎት የእመቤታችን የድንግል ማርያም የአስራት ልጆች የቅዱሳን ጻድቃን ሰማዕታት ባለሟሎች በአምላካችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? የአምላካችን የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በቤተ ክርስቲያናችን ስርዓት መሰረት አንድ ሰው ቤተ ክርስቲያን ሲሄድ የሚሳለመው ሰላም እለኪ ቅድስት ቤተ ክርስቲያን እንተ አምሳለ ኢየሩሳሌም ቅድስት ይልና ተማህፀንኩ በታቦተ ብሎ የታቦቱን የቤተ ክርስቲያኑን ስም ይገልጻል። ለምሳሌ የሚካኤልን ቤተ ክርስቲያን የሚሳለም ሰው በስመ ሥላሴ እያማተበ በስመ አብ ወወልድ ወመንፈስ ቅዱስ እያለ እያማተበ በሥላሴ ስም በመስቀል ምልክት አማትቦ የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተ ክርስቲያን ሆይ በሚካኤል ታቦት ፊት ሰላም ታቦት ስም ሰላም እልሻለሁ። ቤተክርስቲያን የገብርኤል ከሆነ የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተ ክርስቲያን ሆይ በገብርኤል ታቦት ስም ሰላም እልሻለሁ እያለ ይሳለማል። በመጀመሪያ ከደጁ ሲገባ በዚህ መንገድ ነው የሚሳለመው። ቅጽረ ግቢው ማለት ነው። አደግድጎ ጎንበስ ብሎ ማለት ነው። ዝቅ ብሎ በትህትና ይገባል ቤተክርስቲያን የሚገባ ሰው። ስለዚህ ስንሳለም በግዕዙ ስናረገው ሰላም ለኪ ቅድስት ቤተክርስቲያን እንተ አምሳለ ኢየሩሳሌም ተማህፀንኩ በታቦተ ሚካኤል በታቦተ ገብርኤል እያለ ቤተክርስቲያኑ በታነጸበት ስም ቤተክርስቲያንን ሰላም ይላታል። በግዕዙ ስንል እንደዚህ ነው። በአማርኛው ደግሞ የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ሆይ የመለኮት ማደሪያ የሆንሽ ማህደረ መለኮት የሆንሽ ቅድስት ቤተክርስቲያን ሆይ በታቦተ መድኃኔዓለም ቤተክርስቲያኑ መድኃኔዓለም ከሆነ የማርያም ቤተክርስቲያን ከሆነ በታቦተ ማርያም ሰላም እልሻለሁ ብሎ ይሳለማል። ቤተክርስቲያኑን ቅጽሩን ይስማል። ከዛ ወደ ውስጥ ወደ መቅደሱ ሲጠጋ ደግሞ ይሄ ቅጽረ ግቢው ነው። ወደ ውስጥ ሲገባ ደግሞ መጀመሪያ በወንዶች በኩል ወንዶች ይሄዳሉ፣ በሴቶች በኩል ሴቶች ሄደው ይሳለማሉ። እና በወንዶች መግቢያ በሩ ላይ ሁለት ካስማዎች አሉ፣ በእኛ ዘንድ ያሉ ማለት ነው። አውደ ምሕረቱ ጋር ሁለት ካስማዎች አሉ። እነዛ የዮሴፍና ኒቆዲሞስ አንድም ደግሞ የቅዱስ ሚካኤልና የቅዱስ ገብርኤል ምሳሌ ናቸው። መጀመሪያ ደረጃዎቹን ይስማል። ደረጃዎቹ መወጣጫዎቹን ይስማል። መጀመሪያ ደረጃዎቹም የቤታችን ምሳሌ ናቸው። ሁለቱ ደግሞ በቀኝና በግራ ያሉት ደግሞ የዮሴፍና የኒቆዲሞስ ምሳሌ ናቸው። አንድም ደግሞ የቅዱስ ሚካኤልና የቅዱስ ገብርኤል። እሱን ከተሳለመ በኋላ ከዛ በሩን ይሳለማል። የቤተ መቅደሱን በር ማለት ነው። ወንዶች በወንዶች በር ልብ በሉ፣ ሴቶች በሴቶች በር ይሳለማሉ። በሩን እኔ ነኝ የሚለውን ጥቅስ ያስባሉ ማለት ነው። ስለዚህ መድረኩ የእመቤታችን ምሳሌ ነው። በሁለቱ ቀኝና ግራ ደግሞ ያሉት ደግሞ የዮሴፍና የኒቆዲሞስ ምሳሌ ነው ማለት ነው። ዮሴፍና ኒቆዲሞስ በዛ ይመሰላሉ ማለት ነው። ከዛ በሁለቱም ደግሞ አሁንም ደግሞ በሌላ ምሳሌ ከዮሴፍና ከኒቆዲሞስ ውጪ ደግሞ በቅዱስ ሚካኤልና በቅዱስ ገብርኤል ስም በዛ ይመሰላሉ። ምክንያቱም ክርስቶስ ከሙታን ሲነሳ ሁለት ነጫጭ ልብስ የለበሱ መላእክት አለ የሚለው የቅዱስ ሚካኤልና የቅዱስ ገብርኤል ምሳሌ። ከዛ በሩን ይስማል። ሂደቱ እንዲህ ነው። ስለዚህ ከላይ መጀመሪያ ሲገባ ከቅጽረ ቤተክርስቲያን የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ሆይ በታቦተ ማርያም በታቦተ ሚካኤል የሚሳለሙ ቤተክርስቲያን ስም ጠርቶ ሰላም እልሻለሁ ብሎ እማጸንሻለሁ ብሎ አደግድጎ ይገባል። ከዛ በኋላ መጀመሪያ ደረጃውን ይስማል። ከዛ ሁለቱን ምሰሶዎቹን ይስማል። ከዛ በሩን ይስማል። እንዲህ ነው ሂደቱ ማለት እየሰገደ ማለት ነው። ሲሰግድ መጀመሪያ ለሥላሴ ለአብ ወወልድ ወመንፈስ ቅዱስ አንድ ሲደስ ሰግዳለሁ፣ ለአብ ወወልድ ወመንፈስ ቅዱስ አንድ ሲደስ ሰግዳለሁ እያለ ይሰግዳል። ሶስት ጊዜ ሥላሴ አንድም ሶስትም ስለሆኑ ስግደቱ ሳይለወጥ መሆኑ አንድነታቸውን ያሳያል። ሶስት ጊዜ መሆኑ ደግሞ ሶስትነታቸውን ሥላሴ አንድም ሶስትም ስለሆኑ ከዛ ለእመቤታችን ለድንግል ማርያም እሰግዳለሁ ይላል። ከዛ ለክርስቶስ መስቀል እሰግዳለሁ ይላል። ከዛ ደግሞ ታቦቱ ላለበት ቅዱስ ወይም ጻድቅ ስም ይሰግዳል ማለት ነው። ይሄ የቤተክርስቲያን ስርዓት ነው። ሁሉ ጊዜ የማይቀሩት ሁለተኛው ጥያቄ ጸሎቶች ምንድናቸው? በቤተክርስቲያናችን 7 ጸሎት ጊዜያት አሉ። ጠዋት 12 ሰዓት አለ፣ 3 ሰዓት አለ፣ 6 ሰዓት አለ፣ 9 ሰዓት አለ፣ 11 ሰዓት አለ፣ ከምሽቱ 3 ሰዓት አለ፣ ከሌሊቱ 6 ሰዓት አለ። እነዚህ 7 የጸሎት ክርስቲያኖች ሁሉም መጸለይ ያለባቸው ጸሎት ነው እና ሲጸለይ ውዳሴ ማርያም ይጸለያል። የዘውትር ጸሎት እንደተጠበቀ ሆኖ ማለት ነው። አርጋኑን ይጸለያል፣ ዳዊት ይደገማል። እንደ ክርስቲያኑ ጥንካሬ ደግሞ ውዳሴ አምላክ የሚባል አለ፣ ሁላችንም የምናውቀው ሊቁ ባሲሊዮስ ዘቂሳርያ ያደረሰው ውዳሴ አምላክ ጸሎት ይደገማል። ሌሎችም ጸሎቶች ይጸለያሉ ማለት ነው። ይሄ ለበረታ ማለት ነው። ለበረታ
የሚያቆም አይደለም። እነዚህ ብቻ ናቸው የሚጸለዩ የሚባሉ አይደሉም። የበረታ ይቀጥላል። ነገር ግን በቅዳሴ ጊዜ የግል ጸሎት መጸለይ አይቻልም። ሁለተኛ በሰሙነ ሕማማት ደግሞ መልካ መልኮች መጸለይ አይቻልም። መልካ ማርያም፣ መልካ ኢየሱስ፣ መልካ ገብርኤል፣ መልካ ሚካኤል አሉ በቅዱሳን በጻድቃን ስም እና በቅዱሳን መላእክት ስም ራሱ በእግዚአብሔር ስም ደግሞ በመድኃኒዓለም ስም መልካ መድኃኒዓለም አለ፣ መልካ ኢየሱስ አለ፣ መልካ እግዚአብሔር አብ አለ፣ መልካ ሥላሴ አለ። የእግዚአብሔር ስሞች ናቸው እነዚህ እና በእነዚህ ስሞች መልካ መልኮች በሰሙነ ሕማማት ጊዜ አይጸለዩም። ከዛ ውጪ ግን ሌሎች ጸሎቶች ይጸለያሉ። ስለዚህ በጸሎት አንድ ሰው የዘወትር ጸሎትን ውዳሴ ማርያምን፣ አርጋኖንን የዘወትር ጸሎት መዝገበ ጸሎት ላይ ያሉትን ጸሎቶች በሙሉ ሰይፈ መለኮትን ጨምሮ እነዚህ ጸሎቶች ይጸልያል የበረታ ሰው። በእነዚህ የጸሎት ጊዜያት ሁሉ ግን ማን ይችላል ይሄንን ለዚህ ነገር የተሰጠ ሰው ካልሆነ በስተቀር ለማለት ነው። ካልተሰጠው በስተቀር ጠዋት 12 ሰዓት ጸልዮ ከእንደገና 3 ሰዓት ላይ እዛው ቀን 6 ሰዓት ላይ እዛው 9 ሰዓት ላይ ስራውን ሰዓቱ ነው የሚሰራው። ቢሮ ላይ ገባ ነው፣ ቤተክርስቲያን ሊውል ነው። ይሄን የሚያውቁ አባቶቻችን በፍትሐ ነገሥት ላይ ምንድነው ያሉት? የጠዋትና የማታ ጸሎት የግድ ቤተክርስቲያን መሆን አለበት ይላሉ። አስቸጋሪ ምክንያት ካልገጠመ በስተቀር የግድ ቤተክርስቲያን መሆን አለበት ይላል። ነገር ግን ይሄም አይሆን ከሆነ ማለት በጣም ደዌ ኖሮበት በከፍተኛ ችግር ላይ ከሆነ ግን ቤቱ ነው ሊጸልዩ ይችላል ማለት ነው። ግን ደዌ ከሌለበት የታወቀ ምክንያት ካልከለከለው የጠዋትና የማታ ጸሎት የግድ ቤተክርስቲያን መጸለይ ያለበት። በካህናት አባቶች ኪዳን አድርሶ መስቀል ተባርኮ መውጣት አለበት። ማታ ደግሞ ምህላ ላይ መትቀት አለበት። ያ ማለት የ12 ሰዓት ጸሎትና የማታ 11 ሰዓት ጸሎት። ምሽት 3 ሰዓት የምንጸልየው ጸሎተ ነዋም ይባላል። ለመተኛት የምንጸልየው ጸሎት ማለት ነው። ያው እንግዲህ ስንበላ ስንጠጣ የምንጸልየው ጸሎት አለ። ስንበላ ባርከን እንበላለን፣ ስንጨርስ ደግሞ ስብሐት እንላለን። ይሄ ጸሎትም ይጸልያል ማለት። ስለዚህ ስንገባ ስንወጣ ሁሉ እንጸልያለን። ፍትሐ ነገሥት የሚላል ታዲያ ጠዋት 3 ሰዓት ላይ አንድ ሰው ቢሮ የሚገባ ከሆነ ምንድን ነው የሚያደርገው ታዲያ? በልቡ በተቀመጠበት ቦታ ወይ ደግሞ መኪና ላይ እየሄደም ቢሆን ብቻ ባለበት ሁኔታ በልቡ አቡነ ዘበሰማያትን አባታቸውን ይጸልያል። 6 ሰዓት ላይም ልክ እንደዚሁ፣ 9 ሰዓት ላይም እንደዚሁ፣ 11 ሰዓት ላይም እንደዚሁ ያደርጋል። 11 ሰዓት ጸሎት የምህላው ግን መምጣት አለበት። ስለዚህ ጠዋት ሲነሳ ወደ ቤተክርስቲያን ሄዶ 10 የጨለማ ሰዓት አሳልፈ የብርሃን ሰዓት ስለሰጠኝ አመሰግናለሁ ብሎ ኪዳን አድርሶ እግዚአብሔር ማመስገን አለበት። የግድ ይሄ ጸሎት ቤተክርስቲያን መሆን ያለበት። የማታው 11 ሰዓት ጸሎት ቤተክርስቲያን መሆን ያለበት። ሌሎቹ ጸሎቶች ግን ቤታችን ያ ማለት የጸሎት ቤታችን ላይ ማስተናገድ ይቻላል። የጸሎት ቤት ከሌለን ያ ባለን በምንኖርበት ቤት እንጸልያለን። ግን ለክርስቲያን የጸሎት ቢኖረው ጥሩ ነው። ሰብሰብ ብሎ ሲናድ ነው ያሉበት፣ መጽሐፍ ቅዱስ ያለበት፣ የቤተክርስቲያናችን ቅዱሳት መጻሕፍት ባሉበት ፊቱን ወደ ምስራቅ አዙሮ እጆቹን ዘርግቶ ቀጥ ብሎ ቆሞ ነጠላ ለብሶ ነጠላ ለብሳ መጸለይ ያስፈልጋል ማለት ነው። ይሄን ይመስላል። ዝርዝር ጉዳዩ በጣም ረጅም ነው፣ ግን በአጭሩ መልሱ ለመመለስ ያክል ነው። ይቆየን። የቀረው ምስጢር መንፈስ ቅዱስ ይግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።